እናንተ ደግሞ ጸልዩላቸው፣ በቤታችሁ ጸልዩላቸው። በእውነት ነው ማታ ስንማማር የነበረው እነሱ ሲዘምሩ ነው ታላቅ የእግዚአብሔር ክብር ድል ያስከተለው፣ ሰላም ያስከተለው፣ ውበት ያስከተለው ድንቅ የሆነ ነገር የተከናወነው መዘምራን ሲዘምሩ ነው። ጠላት የተመታው እርስ በራሱ የተላለቀበት መዘምራን ሲዘምሩ ነው። የቤተ ክርስቲያን ሀብት ናቸው፣ ሀብቶቻችሁ ናቸው። እናንተ እንዲዎች አይደላችሁ። እቺ የአርሲ ነገለ የማዳን ድምፅ ቤተ ክርስቲያን አሁን ባለጸጋ ናት። አሁን አደባባይ ላይ ወጣች። ክብሯ ወጣ፣ ውበቷ ወጣ፣ ዝናዋ ወጣ። አሁን ለብሳለች። እነዚህ ብቻ አይደሉም የለበሱት፣ እናንተ ለብሳችኋል። ሃሌሉያ! እናንተ ለብሳችሁ እኔ ያየሁት እነዚህን ብቻ አይደለም ያየሁት፣ እነዚህን ይህን ልብስ አይደለም ያየሁት፣ በእናንተ ላይ የክብር ልብስ ለብሳችሁ አይቻችኋለሁ። የክብር ልብስ፣ የውበት ልብስ ለብሳችኋል። በኢየሱስም ይባረኩ፣ በኢየሱስ ጌታስ ይባረኩ። አጋንንቶች ይጮኻሉ። እዚህ በኋላ ስታገለግሉ ስትዘምሩ አጋንንቶች ምልክት እንዲሆን በጉባኤ አጋንንት ተደብቆ አይቀርም። አበባሪ አካላዩ ተደብቆ እኔ እኮ ስዘምር ሲያገለግል ተወሽቆ ሰይጣን አይቀመጥም። እሳት ነዋ። እሳት ሲወጣ ሃሌሉያ! ዋ እባብቷ ወጣች አይደል? እሳቱ ላይ መደበቅ አልቻለችም። እፉኝቷ ወጣች፣ እፉኝቶችን ይይዛሉ። ዋ መርዝ ይነቀላል። መርዝ የሚነቅል ኮየል፣ እፉኝትን የሚያቃጥል ኮየል፣ የእግዚአብሔር ኃይል ያለበት ኮየል፣ የእግዚአብሔር ክብር ያለበት፣ የእግዚአብሔር ድምቀትና ውበት ያለበት ኮየል። በኢየሱስ ጌታ የተባረካችሁ ሁሉ የተባረካችሁ ሁሉ ዝማሬያችሁ ብዙዎችን የሚፈውስ ይሁን። ብዙዎችን ከአጋንንት እስራት የሚያስለቅቅ ይሁን። የብዙዎችን መንደር የሚቀይር ይሁን። የብዙዎችን መንደር የሚቀይር፣ የብዙዎችን አድራሻ የሚቀይር ዝማሬ ይሁን። ከፍ ጌታ ተመስገን። ይባረኩ። ዛሬ እንደተመረቁ